ወራህመቱላሂ ወበረካቱ ውድ የሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ ሮዚ እንግዲህ የእስልምና ለቃለች ክርስቲያን ሆናለች እያሉ ቪዲዮ እየለቀቁ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ ራሷ ሮዚ የሰጠችበት ምላሽ አለ። እሱም ቪዲዮ አንድ ላይ ሪያክት የምናደርግበት ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የአበባ ነጋዴ ግን አላህ ላይ እንደሚተማመነው የትኛውም ነጋዴ አይተማመንም። አስቡት፣ ከስተመር ይምጣ ሳናቅ ፋርም ሄደን አበባ አውጥተን መተን ከስተመር ይምጣ ሳናቅ ጠዋት መተን ሱቅ ጠብቀን የሌላው ከስተመር ኢንኬዝ እቃው ባይሸጥ ይቀመጣል፣ ጀስት ስቶክ ሆኖ ይቀመጣል። ከዛ ሲሸጥ ይሸጣል። እኛ ግን ካልተሸጠ ጀስት መጣል ነው፣ መክሰር ነው። ግን አላህ አያሳፍረንም። ከስተመሮቻችን ይመጣሉ ብለን ቁጭ ብለን ጠብቀን አበባ ከፋርም አውጥተን አላህ ከወፋ እኮ ነው እኛ አላህ ላይ የምንተማመነው። አይገርማችሁም? በደንብ ማለት ነው እንጂ በረሃብ ብቻዋን ወታ ሆዷ የተጣበቀ ሆኖ ወታ ከዛ በኋላ ጠግባ የምትመለሰው አክቹሊ እኛም አላህን ተማምነን ከፋርም አበባ እናወጣለን፣ ይሸጣል ብለን ሽጠን እንገባለን። እውነት ነው። የሚገርም ተወኩል ነው ወላሂ። ላዝም ያላቸው አበባ ሻጮች የገለጸችበት መንገድም በእጅግ በጣም ደስ በሚል መንገድ ነው። እኛ እንግዲህ ከወፏ እኩል ነው አላህ ላይ የምንደግፈው፣ አላህ ላይ የምንወከለው እያለች ነበርና እውነት ነው። እንግዲህ አስቡት፣ ተሸጠ አልተሸጠ እንግዲህ ቋሚ ከስተመር አይኖርም አይደለ? እንግዲህ ከፋርም አበባ ይዘው ይመጣሉ። አበባው እንግዲህ ተበላሸ ነው። ኦልሬዲ ብር እንደመቃጠል አስቡት በቃ። እና ነገር ግን አላህ ላይ ተማምነው አላህ ላይ ተወክለው አበባቸውን ይዘው ይመጣሉ። አላህም አያሳፍረንም እያለች ነበርና እጅግ በጣም የሚገርም በአላህ ላይ መተማመን ያላቸው ሁላችንም ሊኖረን ይገባል ብዬ አስባለሁኝ። ሁላችንም ተወኩል ሊኖረን ይገባል። በአላህ ላይ ያለን መተማመን በስራችን ላይ ሊሆን ይችላል፣ በትምህርታችን ላይ ሊሆን ይችላል፣ ብቻ በህይወታችን ላይ በሙሉ በአላህ ላይ ያለን መተማመን በጣም የጠነከረ መሆን አለ ነው። አሁን ወስዳችሁ ወደ ሮዚ ቪዲዮ ነው። ሮዚ በመዝሙር አድርገው አቀነባብሮ እስልምና ለቃለች ክርስትናን ተቀብላለች ብለው ደስ የማይል ቪዲዮ ሰርቶባት ነበርና ለዚህ ደግሞ ሮዚ ምላሽ ሰጥታለች። ምን አለች የሚለውን አንድ ላይ ቪዲዮቹን እንመልከትና ከዛ መጨረሻ ላይ የራሳችን ሀሳብ አስተያየት እንሰጥበታለን። ሰላም አለይኩም፣ እንዴት ናችሁ ጋይስ? ይህ አካውንት በእርግጥ ውሸት ነው። እኔ ከዚህ በፊትም ቼክ አድርግቼ ጠየቄ ፌክ እንደሆነ እና እሷ እንደማታውቀው ነው። እና ነውር ነው ሲጀመር። በዲኗ ደካማ ልትሆን ትችላለች፣ እምነቷ ላይ ደካማ ልትሆን ትችላለች። ግን አላህን የሰጣት ሰው ሊወስድባት አይችልም። እና ኮሜንቶች ደግሞ አረጋግጡ። የእሷ አካውንት ይሄ አይደለም። 2 አካውንት አላት። ይሄ የእሷ አካውንት አይደለም ጭራሽ ማለት ነው። እና አንድ ሙስሊም የሆነን ሰው ነህ ብሎ ሌላ ነገር ውስጥ ማስገባት ተገቢ አይደለም። ምናልባት ዲኗ ላይ ደካማ ልትሆን ትችላለች፣ ግን ደግሞ ከላይ ላይ ለላ አልወጣችም፣ ልትወጣም አትችልም። እና እንዲህ ባታደርጉ ነውር ነው ሲጀምር፣ ነውር ነው። ምንድን ነው እንደዚህ? ምንድን ነው ጥቅሙ? አሁን ይሄ በህይወት የደለመች ነው ሂጃብ ባለማድረግ አፍራለሁ እና ደግሞ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ሴቶች ማድረግ ያለባቸው አንደኛ ነገር ቢሆን ሂጃብ። እሱም ደግሞ አሁን ላይ እያረኩኝ አይደለም፣ አላህ ባለ ጊዜ ግን አረጋለሁ። ጀስት አርግልኝ ብዬ ከዚህ በፊት ሁሌም ነው ተናግሮ የማውቀው እንደዚህ አይነት ነገር እና ከየት እንዳመጡት አላውቅም። እና አንድ ነገር ስትይ በአንድ በኩል ይዞራል ነገሩ። የሆነ ነገር ስትይ በዚህ ይቀየሳልና በጣም ነው ያስጠላኝ። ከሰው ጋር መነጋገር መጨቃጨቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው፣ ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በዚህ ሰዓት መጥተው እንደዚህ አይነት ነገር ማድረጋቸው በጣም ነው ገረመኝ። ማን እንደሆነ ባላውቅም የምንፈልገው እንደሆነ ባላውቅም የአካውንት ግን እኔ ያልኩልበት ገባሽ? እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም፣ ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም። የኔ አካውንትም ማለት ነው። የኔ አካውንት ይሄ 1.9 ፎሎወርስ ያለበትና ወደ 100,000 የሚጠጋ ሮዚ ብሎግስ የሚል አለኝ። አካውንታቸው ደግሞ ሁሉ ጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቨን ቢያዩ ላይ ራሱ የምጽፈውን ነገር እንዳለ በቃ የኔ አካውንት የሚመስልሽ አድርገው ነው የሚጽፉት፣ ገብተሽ እስካላየሹ ድረስ ማለት ነው።
ፎሎወሩን ስታየው ነው የኔ አካውንት መሆኑን ማትረጅ እንጂ ፎር ዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፍ። ገባሽ? እና በዚህ ልክም ደግሞ እንደዚህ ማረግ ሰው አይደለሁም። ያው ከማረገው ነገር ይሄ ላይክ ከምሰራቸው ሙዚቃ ማንም ሰው ስለ አንቺም ዛሬ ስላየሽም ሰው ማውራት ትችያለሽ። የዛሬ ሰው ዛሬ ተገናኝቶሽ አውቃታለሁ ብሎ ማውራት ስለሚወድ ማለት ነው። ምንም ስለ አንቺ የሚያውቀው ነገር የለም፣ ግን አውቃታለሁ ብሎ ማውራት ይወዳል። ኤኒዌይስ ይሄ አካውንት እኔን አይወክልም። ረጅዬ በምን ቋንቋ ማስረዳት እንዳለብኝ አላውቅም። ቪዲዮ መስራት ካለብኝ እሰራለሁ። ይሄ ደግሞ ከሃይማኖት ጋር የሚገናኝ ነገር አይደለም። ከኦርቶዶክስ ጓደኞቼ ጋር ነው አብሬ የምኖረው። አሁንም ድረስ ያደግኩትም ከነሱ ጋር ነው፣ ከጴንጤዎች ጋርም ጭምር ማለት ነው። ምንም ይሄ ከእስልምና ጋር የሚያገናኘው ወይ ከኦርቶዶክስ ጋር ወይ ከጴንጤ ጋር ምናምን ሳይሆን በአጠቃላይ በቀላሉም ይሁን በከባዱም በሃይማኖቴ ድርድር አላውቅም። ሃይማኖቴን እስከ መቀየር ወይም ደግሞ ሃይማኖቴን ቀይር ያለው ብዬ እስከ መውጣት ደረጃ ድረስ አላህም አያደርሰኝ፣ ወደፊትም አልደርስም። ይህ አካውንት አይወክልም። የሰው ልጅ ነን። የሰው ልጅ ሆኖ ሁሉም ሰው ፐርፌክት አይደለም። ገባሽ? መላይካ ብቻ ነው ፐርፌክት። የሆነ ቀን ኢንሻአላህ አሁን ያለሽበትን ሁኔታ የሆነ ቀን ተስተካክሎ እናይሻለን። እርግጠኛ ነኝ። እኔ በእናንተ ተስፋ አልቆርጥም። ለምን መሰለሽ? አንዳንድ ጊዜ ዞር ብለን የሆነን ሰው ስንናገር ማየት አለብን እኛ ምን ላይ ነን። በስድብ በማንቋሸሽ ያሉበትን ሁኔታ በመናቅ የሚመጣ ነገር የለም። ሮዚን እኔ ዛሬ አይደለም ማውቃት፣ ሁሌም ከጎኗ ነኝ፣ ሁሌም። ምክንያቱም አሁን እንዲህ አይደለችም እና እንደዚህ ነው ብለን የምንርቃቸው ማንነት ናቸው። ገባችሁ? አሁንም ቢሆን የባስ ከእምነት ጋር አንተን ብላችሁ ለሚፈጠረው ነገር እንዲጋጭ አታድርጉ። ሌሎች ሙስሊም እህቶቿን ከእስልምና ልጅቷ ወጣች ብለው እሷ ላይ እንዲነሱ አታድርጉ። ሮዚ ትናንት ላይ ኢላላ ነው የምትለው፣ ዛሬም ላይ ኢላላ እያለች ነው አለ። ላይ ኢላላ ግን ምን እንደሆነ ታውቂያለሽ? አሁን ላይ እንደውም ትንሽ ሙስሊሙ ማህበረሰብ እንደውም ተረድቶኛል ብዬ የማስብበት ታይም ላይ ያለሁት። ምክንያቱም ትንሽ ከሚሳደቡ ሰዎችም ቀንሰዋል ምናምን ነው። ላይክ ሁሉ ጊዜ ባለሽበት እኮ አትቀጥይም አይደለ? እንግዲህ እንደተመለከታችሁት ነው። ሮዚን አቀናብረው በመዝሙር እስልምና ለቃለች፣ ክርስትናን ተቀበላለች ብለው ቪዲዮ ለቀው ነበር እና ለዚህም ደግሞ ሮዚ ምላሿን ሰጥታለች።